እንዴት ነው እንዴ ዝክር መሰለሽ እንዴ ዘው ብለሽ የምትገቢው እንዴ ከፕሮፌሰር ዋቀጠሩ ነበርኝ እኮ ማነሽ አንቺ እኔ ከኤምኤምፒ ሚዲያ ሴንተር የመጣው ጋዜጠኛ ጋዜጣ ጌቶች እኮ ለሶስት ቀን ብለው ስራ ወጥተው ነበር የሉም እኮ ዛሬ አውቃለሁ ውጭ እንደሄዱ አውቃለሁ ዛሬ እንደሚገቡ አውቃለሁ በቀጠሯችን መሰረት ነው የመጣሁት ወይስ አፈክፍጂ ጎሽ ወዷል አጣርቼልሽ ልምጣ አቤት ሰማ ደር በመራጭ ቆደ አንተ ደግሞ ነው ሳለ የተከተልከበት አይደል ምንድነው ምን ነው ደር እኔ ማለት ጌቶች መጥተዋል ያሉ ማንንም ሰው ከመጣ የለም በላላኩም ምን ያሉ መሳቸው ጋዜጠኛ ነው ምንድነው ምስኪ ምናምን ነው መጣው አለ ጋዜጠኛ በታታሪያ ሞተኛ ምናምን እኮ ነው አስገባት አንተ ማን ነው ጌቶች ነው እንጂ አሉ በላ አስገባ ምን ችግር አለ ይሄን አስገባ ጌቶችን እያለች አሉ አስገባ አሉ በላ ቶሎ በል ሰው ያረጋው ቆጥ ሳይሆን ጋዜጠኛ ነው ዘንድሮ ሄድ ተንታ ደረብ ደግሞ ሄድ ዘንድሮ ጓደኛ ድሮ መቀኝ ይሻላል ቶሎ በል ገቢ በላት ጋዜጠኛ የብዙሃን መገናኛ ዛሬ ከኛ ጋር ተገናኛ ዋናው ካለ መልስ አይደል የሰው ያረጋው ሁሉ ነገር አስተካክሎ አስገባ ደረ እስከዛሬ በስልክ ነበር የምንገናኘው ዛሬ እርሱን በአካል በማየቴ በጣም ደስተኛ ነኝ ምንም ማለት አይደለም እንደው ወሬ ምን አልሽ ትንሽ አስተካክሎ አነጋገሬ ነው ሸሚዙት እንደዚህ ፕሮፌሰር ነገር እንዲያደል ማቾርድ አይደለም እንዴ ነው እንትን መቅረጽ አለብስናት እዚህ ጋር ትሆን ማለት የእርሱን ድምጽ ለመቅረጽ ያመጣባት ናት ብዙ ሰዎች ስጦታ ስለሚሰጡ ለፕሮፌሰሩ ለዛ ወየነው እንጂ ለሌላ አይደለም እንግዲህ ዛሬ ከእርሱ ጋር አንዳንድ ነገር እንነጋገራለን እሺ ፕሮፌሰር እኔ ስሙትን አውቃለሁ እርሱ ግን ለአድማጮቻችን ስሙትን ቢገልጹልን የኔ የራሴ የተወለድኩት ጅማ ሞላሊ የሚባል ቦታ ነው የአባቴ ወንድም አጎቴ መኪና ላይ ሆኖ ወደ አዲስ አበባ ታሞ ሲመጣ እጅግ የሚጸጸትሽ ነገር ያገኛት አራስ ልጅ ብዙ ጊዜ ይነግረኝ ነበር ስሙትን እኮ ነው ያልኩት እኮ ስሜን ከማወቅሽ በፊት የአካባቢን የቤተሰቤን ኢንቫይሮንመንቴን ማወቅ አለብሽ አይደል እንዴ ፕሮፌሰር እንዲሁ ዝርግፍ ገነፈለ እንዴ ዝርግፍ አያረግምሽ ይቅርታ ፕሮፌሰር ይቅርታ ማድረግ አለብን ይቺ ምድር ይቅርታ እርዝነች ይችላሉ ለምንድን ነው ማንግባባው እኔ ለማለት የፈለኩት ነገሮችን አስሬ ከማውራት ቴኗን ቴንቱ እያልን ዘርዝረን ብናወራው ምን አለ ለማለት የፈለኩት በቀጥታ ወደ ጥያቄ እንግባ ነው እሺ ስሙትን በስተመጨረሻ ይገልጹልናል በቀጥታ ወደ ጥያቄው እንግባና በአሁን ሰዓት ስላለው የኢኮኖሚ ግሽፈት ያሉትን አስተያየት እንዲሰጡኝ ድገኙ በአሁን ሰዓት በአገራችን ኃይለኛ የኢኮኖሚ ግሽፈት አለ እና ለምሳሌ ጤፍ በኩንታል አንድ ኩንታል 1200 ብር ገብቷል ስንታልሽኝ 1200 ብር ገብቷል
አንድ ኩንታል ማለት አንድ ኩንታል 1200 ብር ገብቷል 1200 ብር ይህ ሊሆን ይችላል 100 ኦኬ 2325 ምንድን ለአነስተኛ ቤተሰብ ከሆነ እንዴ ይቅርታ ፕሮፌሰር ትክክል ነው ያው ካላሃመንሽ እንደምሪው አንቺ ከሂሳቡ ይመጣልሻል እንደዚህ ነው የሰራነው በሚገርም ሁኔታ ከጥራጥሬ አንስቶ እስከ ተለያዩ ሸቀጣ ሸቀጦች ድረስ የዋጋ ንረት አለ ለምሳሌ በኩንታል አንድ ኩንታል አንድ ቆዩ እንዴ ለምን ታየሽ የእርሶ ቢሮ አይደለም እንዴ አይ በምሳሌ እያስረዳሁሽ እኮ የኑሮ ማቆልቆል የግድ ቻርተር ማሳየት የለብንም እንጂ ላስረዳሽ ይችላል ቀጥይ ጤፍ አንድ ኩንታል 1200 ብር ገብቷል 1200 ነው የገባው በኩንታል ለምን በማዳበሪያ አይገዙ ኩንታል ይዘላችሁ ከምትገቡ ተመሳሳዩን ዘንጋዳ ወይ እንትን ይሄ አገዳ ራሱ ጥሩ እኮ ነው አንጀት ያዝ ያረጋል በዚህ በተለይ ለቫይታሚን ሲ ጥሩ ነው ዴ ለምን እንዲህ ሊሆን ቻለ ነው ጥያቄ እንዴ እሱ ፈጣሪ ነው የሚያውቀው እንዴ ቆይ እርሶ ኢኮኖሚስት አይደለም እንዴ አዎ ታዲያ ለምን አስተያየቱን አይሰጡኝ በሞቃታማ የአየር ጊዜ ውስጥ የሚፈጠር ነው ይሄ ነገር በእውነቱ የዱር እንስሳት እዚህ ላይ ተጽዕኖ ሊያደርጉ እሱ ይችላል እንዴት አሁን የዱር እንስሳ ስንል ላም በሬ የጋማ ከብት ውሻ አለ እንደገና ደግሞ ከበራሪ እንስሳቶችም ድመትን ብንጠራ ተራማጅ አለ አሁን ተራማጅ እንስሳ ምንላቸው አዞ ምናምን አሉ አይደል እንዴ ከነሱን አሁን ለእያንዳንዱ ቤተሰብ ልናስረክብ በፍቃደኝነት ተነስተን ነበር ሰዎች እሺ ሲሉ እንስሳቶችን ቢያሉ ምን ማድረግ አለብን ይሄንንም ለሚመለከተው ክፍል ለሜትሮሎጂ ልከናል አሁን ይሄ እኔ ከጠየቅኩት ጋር ምን ያገናኘዋል እንዴት የጥያቄው መንገድ ነው እንዴት አይገናኝ ፕሮፌሰር መባላችን ለዚህ ነው እሺ በአሁኑ ሰዓት የስልክ የውሃ የመብራት ፍጆታ ህዝቡን በጣም እያማረረ ያለ ጉዳይ ነው ይህንንስ እንዴት እርሱ ይመለከቱታል ይሄ ነገር በቀጥታ የሚመለከተው ፍርድ ቤት የሚመለከተው እንዴት ይሄንን በቀላል ነገር መፍታት ይቻላል በመስኖ ውሃው ማለት ነው ውሃው በመስኖ መብራቱንም በመስኖ ሻወርም በመስኖ መጠቀም እንችላለን በኤክስቴንሽን መጠቀም ይቻላል ሌላው ግን እኔ የምልሽ ይሄ በስልክ በመማረሩ አሁን ልንቀይራት እንዴት አሰራራችንን አሁን ትልቁንም ትንሹንም አንቱ የምትለው 904 አለች አይደል ያሉት ቀሪ ሂሳብ የምትል አሁን እኔን አንቱ የምትለኝ እሷ ብቻ ነች ማንም አንተ ነበር አሁን 904 ያሉት ቀሪ ሂሳብ ብላ ዘላ ስለምትናገር ህዝቡ ውስጥ ተጽዕኖ ሊያሳድር ይችላል ይሄን ነገር ካሰብንበት በኋላ የራሳችንን ዘዴ በመጠቀም ወንድ አስከብተናል ወንዱም ዘሎ ያሉት ቀሪ ሂሳብ አይደል እዚህ ባቸው በርሌ ማስቀመጭ ማክሬ ማቆት ገና ስትነኪ 904 ቁጭ ባል ነው የሚልሽ ገንዘብ ኃላፊ ጣፊ ነው ያሉት ቀሪ ሂሳብ ይሄን ያህል ነው እዚህ አካባቢ ከፍቴ ስራ ቦታ አለ ብሎ ዲሚን ነገር ነው ያስ ራሱ ካቀሙ ጋር ሰው እንዲኖር አሁን አንዱ የማይፈቅድላቸው የ5 ብር ካርድ የሚሞሉት የ100 ብር ቢሞላ ወደ ላይ አገረሸኝ ሊል ይችላል እሱ እሺ ወደ መጨረሻው ጥያቄ ልግባና በአሁኑ ሰዓት የነዳጅ ዋጋ አንዴ ከፍ አንዴ ዝቅ ይላል ይህንን እርሶ እንዴት ይመለከቱታል በብዛት ከተማ ውስጥ የሳይክሎች መብዛት በተለይ ፎኔክስ ሳይክል ዚያገር ከመጣ በኋላ እንዲህ ነገሮች ታይተዋል አንዳንድ ምግቦችን ሳናበስል መብላት ያም ጥሩ ነገር የሚሆን ይመስለኛል በተለይ እንዴት ምን እሱን ለመቀየር የቦቴዎቹን መኪና
ከይሄ ምንድነው ከጋቢና በላይ ወይ ከንተም በላይ ቀለማቸውን መቀየር አካሄዱን እኮ መለወጥ ነው አባስፋልት በኮርኮንች ስቴጅ የምትፈጥኝ መልሽልኝ እስቲ ይሄን እሺ እነዚህ አማራጭ ሲቀርቡልሽ በቆምስ ብለሽ ማሰብ እሺ የህዝብ ቁጥር መብዛቱ ለኢኮኖሚው ግሽፈት ትልቅ አስተዋጽኦ አለው ብለው ያምናሉ ይሄኛው በእውነቱ የሚሞቀው ነገር ይሄንን የሚመለከተው የሴራሚክ ስራ ሴራሚክና ጂፕሰን ነው የሚመለከተው አሁን ለምሳሌ ድፍን ብሎኬት ስንት ገባለት ይንተቻለ ኢኮኖሚ ግሽፈት ሌላ የህዝብ ግሽፈት ሌላ እዚህ ያለው ሽንፈት ሌላ ይቅርታ ሁሉንም በየአይነት አርግሽ መዘርዘር ትችያለሽ ከጠየቁት አንዳችሁንም አልመለሱልኝም እንዴ በእርግጠኝነት በስልክ ከርሶ ጋር ነበር የተነጋገርኩት አዎ እዚህ ቢሮ ውስጥ ማን እንግዲህ ደርብን አይደለም ያናገርሽ ምንም ምላሽ አላገኘሁም ፕሮፌሰር በጣም አዝናለሁ አይ ምንም አይደለም ከልጅነቴ ነው ሁሉም ሰው ምንም ይለኝ እናቴ ራሱ ጎሸሙ ትለኝ ነበር ማርሙ የህናት ቦር 365 ኩርኩም ያካደገ ነው የተገረፈበት አርጩሜ በአሁን ሰዓት ቢኖር 7-8 ኔትወርክ ይሰራል ቢቀጣጠል ብለኝ በማንኛውም አመሰግናለሁ ምንም አይደለም እንግዲህ ሞቅ አድርገሽ ጻፊልኝ አይደል እንደጠበቅኩት አላገኘሁትም በእውነት አልፎ እንግዲህ ሞቅ አድርገሽ ጻፊልኝ እሺ ለማንኛውም ቴንኪው ምንም ችግር የለም ትኩስ ነገር ይመጣልሽ አመሰግናለሁ እሺ በዛው ሞሉ ያው